የሞት ጥላ ባጠላባቸው አደገኛ ጎዳናዎች ላይ የብቸኝነት ጉዞውን ተያይዞታል። ልቡን የሚያደማውና የነፍሱን ሰላም የነጠቀው ክስተት ወደ አውሬነት ቀይሮታል። ብቸኛ ሴት ልጁ በክፉዎች መነጠቁ ከጦርነት ወደ ጦርነት፣ ከአንዱ ግብግብ ወደ ሌላው ፍልሚያ እየዘለለ ከተማዋን አመሳል። ይህ ሰው ተራ መንገደኛ ለመሆኑን የሚረዱት ጊዜው ካለፈ በኋላ ነው። እሱም ልጁን እስኪያገኝ ድረስ አደኑን አያውቁም። ሰላም፣ ዛሬም አቀርብላችሁ ፊውሪየስ አታክ የተባለውን ምርጥ አክሽን ፊልም ሲሆን ስራችን የሚመቻችሁ ላይክና ሰብስክራይብ ማድረግ አይረሳ እያልኩ ወደ ታሪኩ ልግባ። በሜማር ግዛት የምትገኘው ላይካ ከተማ በአንድ ወቅት ለቱሪስቶች መስህብ የሆነች ቢሆንም አሁን ላይ ግን የበርካታ ወንጀለኞች መሸሸጊያና የገሃነም ደጃፍ ሆናለች። በከተማዋ የሕግ የበላይነት ተገፎ በጭካኔና በውጥረት ተተክቷል። ጠለፋና ሕገወጥ የሰው ዝውውር እንደ ሰደድ እሳት ተሰራጭቷል። ነዋሪዎቿም መንግሥት ጣልቃ እንዲገባና ይህን የክፋት አውታር እንዲበጣጥሰው በሲቃ ይማጸናሉ። በዚህ ቀንም እነዚህ ሁለት ወጣት ልጃገረዶች ታስረው በስቃይ ሲሟቅቁ ይታያል። ያገታቸው ኪነር ይባላል። ይህ ሰው የአካባቢ ወንጀለኞች ቡድን መሪ ሲሆን በሕገ ወጥ የሰው ዝውውር፣ የሰውነት ክፍሎችን በመሸጥና በእጽ ንግድ የተጨማለቀ አውሬ ነው። ለማምለጥ የሞከሩትን እነዚህን ሁለት እህትማማቾች በሚያቃጥል ምድጃ ላይ እየለበለበ እየተዝናናባቸው ይገኛል። የሰው ልጅ ሕይወት ለሱ እንደ መጫወቻ ሲሆን በንጹሐኑ ስቃይ እየተሳለቀ ውጭ ላይ አንዲት መኪና በዝግታ ወደ ኪነር መኖሪያ ቤት ገባች። መኪናዋ ውስጥ በጨርቅ የተጠቀለለ አስክሬን ተጭኗል። ይህ ሰው ገና አሁን ስለሞተ የሰውነት ክፍሎቹን ለሽያጭ ለመዋል አስበዋል። ዶክተር ሳራ የተባለችውም ሴት አስክሬኑን ለመረከብ ተዘጋጅታለች። ነገር ግን ፕላስቲኩ ሲከፈትና ዶክተር ወደ አስክሬኑ ስትጠጋ ያ ተገንዞ የነበረው ሰው በድንገት አይኖቹን ገለጠ። እንደ መብረቅ ተፈናጥሮ በመነሳት ጠባቂዎቹን በአንድ አፍታ ረፈረፋቸው። ይህ ሰው ሎንግ ይባላል። የቀድሞ የልዩ ኃይል አባል ሲሆን የታገተችውን ልጁን ፍለጋ ነው የመጣው። ልብሱን በእርጋታ እየለበሰ የልጁን ፎቶግራፍ ለሳራ አሳያት። ሳራ በፍርሃት ተሞልታ እቺ ልጅ እዚህ አዲስ ናት፣ አለቃዬ ኪነር ጋር ነው ያለችው ስትል እውነቱን ተናገረች። ሎንግ ታዲያ ወዲያውን ወደ ጠቆመችው አቅጣጫ መንገድ ሊጀምር ሲል ከኋላው ልታጠቀው ሞከረች። በዚህ ሁኔታ ሐኪሟን ካስወገደ በኋላ የእስር ቤቱን ኮሪደር አልፎ ወደ ዋናው ክፍል አመራ። ኪነር ይህን ደፋር እንግዳ ሲመለከት በመገረም ማን ነው ሲል ጠየቀ። ሎንግ ወዲያውኑ የልጁን ፎቶ አሳየው። ኪነር ግን በንቀት ቆሻሻ በማለት ጠባቂዎቹ እንዲገሉ ታዘዘ። የሎንግ እጆች ጠላቶቹን እንደ ቅጠል ሲያረግፋቸው ሲመለከት ኪነር በፍርሃት መራድ ጀመረ። የልዩ ኃይል ብቃቱና የልጁ ፍቅር የሰጠው ብርታት የማይበገር አድርጎት ጠባቂዎቹ አንድ በአንድ ሲወድቁ ኪነር ወኔው ከዳው። ተንበርክኮ እባክህ ማረኝ፣ እኔ ትእዛዝ ተቀባይ ብቻ ነኝ፣ ከእኔ በላይ አለቆች አሉ ሲል መለመን ጀመረ። እሱም ያለምንም ርኅራኄ ልጆቹን ሲጠብስበት የነበረው ምድጃ ላይ በፊቱ ለጥፎት በልጁ ትውስታ ወደ ኋላ ተመለሰ። አንሲን ትባላለች። ያሳደጋት ብቻውን ነበር። ቤታቸውን በእንስሳት የተሞላ ፍቅር የነገሰበት ነበር። ኪነር ታዲያ ህመሙን መቋቋም ሲያቅተው በመጨረሻ አድራሻውን መናዘዝ ጀመረ። ሬድ ዲስትሪክት ወደ ተባለው የከተማ ክፍል እንደወሰዷት ገለጸለት። ሎንግ ግን ገና ቁጣው አልበረደም። ያን ጨካኝ በዚያው ቅጽበት ካስወገደው በኋላ ያገኘውን መረጃ ላይ ተመስርቶ ጥናቱን ቀጠለ። ከውትድርና ዘመኑ ጀምሮ ያልተለየው ጓደኛው በላከለት ሚስጥራዊ መረጃ መሰረት የልጁን ሞባይል ስልክ ጠልፎ አድራሻውን ማግኘት ችሏል። ስልኩ የመጨረሻውን ሲግናል የላከው በሜማር ደቡብ ግዛት ባለችው ከተማ ውስጥ ነው። ከዚህ ሁሉ ምስቅልቅል ጀርባ ጂኤም ቴክኖሎጂ የተባለ ድርጅት እጁ እንዳለበት ደርሰውበታል።
ይህ ድርጅት ግን በስም ቴክኖሎጂ ተቋም ይባል እንጂ በውስጡ ኩንማይ የተባለ አረመኔ የሚያስተዳድረው ግዛት ነበር። ኩንማይ በሌካ ከተማ ውስጥ የክፋት አክሊልን የደፋ ለገንዘብ ሲል ሰዎችንና አካላቸውን የሚቸረችር የደም ነጋዴ ነው። በተለይም የሰዎች ዝውውር ለኩንማይ የገቢ ምንጭ ብቻ ሳይሆን የኃይልን መገለጫው ጭምር ከሆነ ዓመታት ተቆጥረዋል። በዓለም ዙሪያ ካሉ መሰል ወንጀለኞች የሚቀርብለትን የተለያዩ የሰው አካል ፍላጎት ለማርካት ንጹሐንን እንደ ከብት ሲሰበስብ ኖሯል። በዚህ ቀን ታዲያ ጂዮ የተባለው ታማኝ አገልጋዩን በቁጣ እየገሰጸው ይገኛል። ምክንያቱም አንድ ጋዜጠኛ የድርጅቱን ሕገወጥ ስራዎች የሚያጋልጥ መረጃ ይዞ መውጣቱንና ጂዮ ይህንን ቀድሞ ባለማወቁ ነበር። እሱም በፍርሃት እየተንቀጠቀጠ ያ ጋዜጠኛ በእጃችን ነው፣ ጉዳዩንም በቅርቡ እናጣራለን ሲል እየተርበተበተ ለማስረዳት ሞከረ። ኩንማይ ግን በግዛቱ ላይ አንዳችም ስህተት እንዲኖር አይፈቅድም። ትዕዛዙን ያላከበረ ደግሞ እጣ ፋንታው ሞት ብቻ ነው። ሁሉም በፍርሃት ርደው ክፍሉ በጸጥታ ሲዋጥ፣ እሱም ከዚህ በኋላ እንዲህ ያለ ስህተት ቅጣቱ ሞት መሆኑን አስታውሶ መጠጡን አነሳ። በተመሳሳይ ሰዓት ሎንግ ፍለጋውን በመቀጠል ሬድ ዲስትሪክት ተብሎ ወደሚጠራው የከተማው ክፍል ዘለቀ። ይህን ቀጠና ሙሉ በሙሉ በኩንማይ ቁጥጥር ስር ያለ ሲሆን ዲኮ በተባለ ረዳቱ አማካኝነት ነው ከህብረተሰቡ ገንዘቡን የሚሰበስበው። ዲኮ በከተማ ውስጥ ያሉ ሴቶችን በመበዝበዝ የሚታወቅ ሲሆን በዚህ ቀንም በገንዘብ እጥረት ምክንያት ማስገባት የነበረባትን ያላስገባች ሴት ሲያሰቃይ እንመለከታለን። በመጨረሻም የጎደለውን ገንዘብ ለመካስ ማሳጅ እንድትሰጠው አስገድዶ ይዟት ገባ። በዚህ መሃል ሎንግ ተከሰተ። የልጁን ፎቶግራፍ እያሳየ አይቷት የሚያከውንም ጠየቀው። ዲኮ ግን መጀመሪያ እንደማያውቅ በመምሰል ሊያፌዝበት ቢሞክርም አንገቱን ይዞ በብረት እጇ እንዲህ ሲያሳርፍበት የማያውቀውን ሁሉ መለፍለፍ ጀመረ። ልጅቷን ጂኤም ለተባለው ድርጅት ኃላፊ አስረክቢያታለሁ ሲል ሚስጥሩን አወጣ። ሎንግ ከመሄዱ በፊት ታዲያ የማይረሳ ስጦታ ሰጥቶት ነበር ወደ ቀጣዩ ኢላማ ሄደው። ጂኤም ቴክኖሎጂ የኩንማይ ትልቁ የገቢ ምንጭና የዲጂታል ማጭበርበሪያ ማዕከል ነው። እዚህ ግቢ ውስጥ የታጎሩት ወጣቶች ያለምንም እረፍት ለ24 ሰዓት ሰዎችን በስልክ እንዲያጭበረብሩ ይገደዳሉ። ኬይ የተባለው ኃላፊ ከየሀገራት ተጠልፈው የመጡ አዳዲስ ሰራተኞችን ሲቀበል ይህ የወርቅ ማዕድን ነው ተጠቀሙበት እያለ ነው የሚያስገባቸው። ሰራተኞቹ በድምፅ ትወና፣ በጽሑፍና በተለያዩ የማታለያ ዘዴዎች በዓመት በቢሊዮን የሚቆጠር ዶላር እንዲሰበስቡ ይገደዳሉ። ኬይ በሰራተኞቹ ላይ የስነ ልቦና ጫና በመፍጠር ስኬታማ ለሆኑ ከፍተኛ የገንዘብ ሽልማት እየሰጠ ያባብላቸዋል። የተለየ ተሰጥኦ ያላቸውን ደግሞ በሁሉም ፊት እያደነቀና ትልቅ ደረጃ ላይ እንደሚደርሱ ተስፋ እየሰጠ ስራውን አጣጥፎታል። ሆኖም ግን በዚህ በባርነትና በጭካኔ በተገነባው ግንብ ስር የሎንግ ቁጣ ደጃፉ ላይ ደረሰ። ሎንግ ወደ ግቢው ለመግባትና ልጁን ከዚያ ገሃነም ለማውጣት ዝግጅቱን አጠናቋል። በዚህ መስሪያ ቤት ውስጥ ስኖ የተባለች ወጣት ትገኛለች። ብዙ ጊዜ በቀን ውስጥ አጭበርብራ መቀበል የሚጠበቅባትን የገንዘብ ልክ ስለምታልፍ በተደጋጋሚ ተሸላሚ ነበረች። ነገር ግን ወንድሟ ዱኦ እንደሷ እድለኛ አልነበረም። በዚህ ቀንም አልቀን ነው። እስኖ ጭንቀቱን ተረድታ እረፍት ወስዶ ትንሽ ምግብ እንኳን እንዲቀምስ ብትለምነውም እሱ ግን የተጣለበትን ኢላማ ማሳካት ባለመቻሉ ከተቀመጠበት ወንበር ንቅንቅ ማለት አልፈለገም። በዚህ እየተጨቃጨቁ ታዲያ ኬይ በስፍራው ደረሰ። ዱኦ በከፍተኛ ፍርሃት ተውጦ ይንቀጠቀጥ ጀመር። ኬይ በንቀት እያየው እያንዳንዱ ሰራተኛ ለዚህ ድርጅት የራሱን የሆነ አስተዋጽኦ ማበርከት አለበት ሲል አፈጠጠበት። ዶም እየተርበተበተ ይቅርታ ጠየቀ። የተጣለበትን ግብ በፍጥነት እንደሚያሳካ በተደጋጋሚ ቃል ገባ። ሆኖም ርኅራኄ ብሎ ያልፈጠረበት ኬይ ባገኘው ነገር ይደበድበው ጀመር። ከዚያም ጎትቶ ወደፊት ለፊት ካወጣው በኋላ በኤሌክትሪክ ዱላ ያነዝረው ጀመር። ዶም በከባድ ህመም ሲጮህ ኬይ ለሌሎቹ ሰራተኛ እንዲሰማ ድምፁን ከፍ አድርጎ ማንም ሰው እንደዚህ ሞኝ መሆን የለበትም በማለት ነቃ ካላሉ የሚጠብቃቸው ይህ እንደሆነ ግልጽ አደረገላቸው። በመጨረሻም ወደ ሌላ ስፍራ እንዲወስዱት ትዕዛዝ አስተላለፈ። ይህ ማለት ምን ማለት እንደሆነ ሁሉም ያውቃል። የሞት ፍርድ ነው። እስኖ ወንድሟን ከሞት ለመታደግ በእንባ ታጥባ ኪሳራውን እሷ እንደምትሸፍን በመግለጽ ተንበርክካ ተማጸነች። ኬይ ግን የፈለገው ሌላ ነበር። ከሚስቱ ርቆ እንደሚገኝና ፍላጎቱን ማሟላት እንዳለባት በመግለጽ አብራው እንድትተኛ ጠየቃት። ምስኪኗ ወጣትም ከማልቀስ ውጪ ምንም ማድረግ አልቻለችም። በዚህ መልኩ ሁሉም በፍርሃት ተወጥሮ በነበረበት ቅጽበት ግን ያልታሰበ እውከት ተፈጠረ። ሎንግ ምንም ሳይመስለው በድፍረት ወደ ውስጥ ዘልቆ በመግባት በመስሪያ ቤት ውስጥ ያሉትን ሴት ሰራተኞች ሁኔታ በትኩረት ማስተዋል ጀመረ። ኬይ በዚህ ያልታሰበ ድፍረት ክፉኛ ተቆጥቶ ማን እንደሆነና ምን እየሰራ እንደሆነ በቁጣ ጠየቀ። ሎንግ ግን ምንም ቃል አልተነፈሰም። የጠፋች ልጁን ፎቶግራፍ አውጥቶ አሳየው።
ኬይ ከቁጥጥር ውጭ ወጣ። ቆሞ በስድብ ሲያጥረገርገው ተከታዮችም ሎንግን ለማጥቃት ወደፊት ቀረቡ። ይህ ትልቅ ስህተት ነበር። በአጭር ጊዜ ውስጥ ከደመሰሳቸው በኋላ ኬይን ወደ እሱ እንዲቀርብ ነግሮት የድርሻውን ሰጠው። እሱ ግን በከባድ ስቃይ ውስጥ ሆኖም ትዕቢቱ አልለቀቀውም። ያቺ የምትፈልጋት ልጅ እኮ ሞታለች በማለት አሾፈበት። ይህን ሲሰማ ታዲያ ቁጣው ገንፍሎ ወጣ። ኬይ የሰውነቶቹ አጥንቶች ተሰባብረው መቆም እስኪያቅተው ድረስ ቢደበደብም አቅሙን አሰባስቦ ሽጉጥ ለመምዘዝ ሞከረ። ሆኖም እሱም አልተሳካ። በኬይ ግፍ የተማረሩት ሰራተኞች በሙሉ በዚህ መልኩ ሲደበደብ ሲያዩ በደስታ ይጮሁ ጀመር። ከኋላው ከበውት በህመሙ እየረኩ በነበረበት ሰዓት ሎንግ ስለ ልጇ አንሲን ያለፈ ትዝታ ያስታውስ ነበር። ብልህ የነበረችውና ጋዜጠኛ በመሆኑ እውነቱን ለዓለም ለማሳወቅ ትመኝ የነበረችው የመጀመሪያ ሴት ልጁ አይኑ ላይ ተደቀነች። በዚያው ቅጽበት አንዲት ሴት ድምጿን ከፍ አድርጋ ትናንትና አንድ ሰው አንሲንን ይዟት በአቅራቢያው ወደሚገኝ ሮዝ ወደ ተባለ ናይት ክለብ ወስዷታል ስትል ወሳኝ መረጃ ሰጠችው። ሎንግም ይህንን እንደሰማ በፍጥነት ወደ ተባለው ስፍራ ገሰገሰ። ኬይ አጋጣሚውን ተጠቅሞ ታዲያ ወድቆ የነበረውን ሽጉጥ ለማንሳት ሞከረ። በዚህ ሰዓት ወንድሟን የተነጠቀችው ስኖ ቀድማ መሳሪያዋን በእጁ አስገባች። የወንድሟንም ደም ለመበቀል አንዴም ሳታመነታ ቃታውን ሳበች። ሎንግ በደቂቃዎች ውስጥ ነበር ወደ ተባለው ናይት ክለብ ሄደው። ስፍራው ታጥቀው በተጠንቀቅ በቆሙ በርካታ ታጣቂዎች መከበቡን አስተዋለ። እሱም በብልሃት በመንቀሳቀስ ወደ አንዲት መኪና ቀረበ። አላርሟን በማስጮህ ጠባቂዎቹን ካዘናጋ በኋላ በስውር ወደ ክለብ ውስጥ ገባ። ውስጡ የተለያዩ ሴቶች አደንዛዥ እጽ እየወሰዱ ራሳቸውን እስኪስቱ ድረስ ሲያብዱ ሲደንሱ ይታያል። የዚህ ክለብ ዋና አስተዳዳሪ ማዳም ሊሊ ትባላለች። ከበታቾቹ አንዱ በክብር እንግዶች ማረፊያ ክፍል ውስጥ ችግር መፍጠሩን ባረዳት ጊዜ በፍጥነት ወደ ስፍራው አቀነች። በሰዓቱ እዚህ ክፍል ውስጥ 2 ከስተመሮች 3 ምስኪን ሴቶችን እያሰቃዩ ነበር። ምክንያቱም አንዳቸውም የእሱን ልዩ ፍላጎት ማርካት አልቻሉም ነበር። ማዳም ሊሊ ክፍል ውስጥ ስትገባ እነዚህ ግለሰቦች በአካባቢው እንደ ንጉሥ የሚታዩት ሱይና ፌንግ መሆናቸውን አወቀች። የአካባቢው አደገኛ ማፊያ ቡድን መሪዎች ናቸው። በቀረቡላቸው ሴቶች ደስተኛ ለመሆናቸውን ከነገሯት በኋላ ትዕቢቷ አናቱ ላይ የወጣው ፌንግ አንቺ እኮ ይህንን ስራ ለመምራት ብቃት የሌለሽ ነሽ፣ ምናልባት አንቺው ራስሽ ገብተሽ ልታዝናኝን ትቺ ይሆናል በማለት ዘለፋት። ንግግሩ በጣም አስቆጣት። መልስ ምቷም ያልተጠበቀ ነው። በዚህ መልኩ ራሷን ካስከበረች በኋላ በቤቷ ማንም እውከት መፍጠር እንደማይችል ጥብቅ ማስጠንቀቂያ ሰጠች። ከመውጣቷ በፊት ግን ወደ እሱ ዞር ብላ እነዚህን ሴቶች በሌሎች ምርጥ ሴቶች እቀይርልሃለሁ ስትል አረጋጋችሁ። እሱም መልስ አልመለሰላት። ማዳም ሊሊ ከክፍሉ እንደወጣች ሴቶቹን በሙሉ አሰባስባ አዲስ መመሪያ መስጠት ጀመረች። ዋነኛ ዓላማቸው ደንበኞችን ማስደሰትና ከፍተኛ ገንዘብ እንዲያወጡ ማድረግ መሆኑን፣ ለዚህም ደግሞ ዘውትር የውሸት ፈገግታቸውን ማሳየት እንዳለባቸው አስጠነቀቀች። ሆኖም ሴቶቹ በከፍተኛ ፍርሃትና ድካም ላይ ስለነበሩ መንፈሳቸው መሰበሩን አስተዋለች። ይህንንም እንደተረዳች ኃይል ሰጪ የተባለውን አደገኛ አደንዛዥ ዕፅ ልትወጋቸው ወሰነች። የዚህ ኢላማዋ መጀመሪያ ሰለባ ያደረገችው ደግሞ ፒንግ የተባለች ወጣት ነበር። ልትወጋት እየተዘጋጀች እያለ ግን ሌላ ደፋር ሰራተኛ ጣልቃ ገባች። ፒንግ ገና ሕፃን ነች። የዚህ መድኃኒት የጎንዮሽ ጉዳት እጅግ አደገኛ ስለሆነ እባክሽ አታድርጊው ስትል ለመነቻት። ርኅራኄ የጎደላት ማዳም ሊሊ ግን የልጅቷን ልመና ወደ ጎን በመተው መጮህ ጀመረች። የእናንተ ሥራ መታዘዝ ብቻ ነው፣ ትዕዛዜን መጣስ ያስገድላል በማለት ዛተችባት። ወዲያውም 2 ግዙፍ ጠባቂዎቿን ጠርታ ለጓደኛዋ ጠበቃ የቆመችዋን ሴት እንዲቀጧት አዘዘች። ለሌሎቹም ይህ ድርጊት ዳግም እንዳይፈጠር የተባሉትን መታዘዝ እንዳለባቸው አስጠነቀቀች። ከዚያም ወደ ፒንግ ተመልሳ መርፌውን ልትወጋ ስትሰናዳ ሎንግ ከየት መጣ ሳይባል ከተፋለ። ምንም ቃል ሳይወጣ የጠፋች ልጁን ፎቶ ከኪሱ አውጥቶ አሳያት። ማዳም ሊሊ ፎቶውን ስትመለከት ልጅቷን በሚገባ አስታውሳታለች። ይቺ ልጅ ግትርና እምቢተኛ ስለነበረች ላሰለጥናት አልቻልኩም፣ አሁን በዚህ የለችም ስትል በንቀት መለሰች። ሴቶችንም ወደ ክፍላቸው ከላከቻቸው በኋላ ጠባቂዎቿን ለቀቀችበት። እነሱ ሲያቀታቸውም ያለምንም ማመንታት ከሎንግ ጋር የሞት ሽረት ትግል ገጠመች።
ከጠበቀው በላይ ፈተናውን አበታለች። እላዩ ላይ እየተጠመጠመች ስታንቀው ስትጠመዝዘው ብትቆይም ልታገኘው ባለመቻሉ በእልህ ተገፋፍታ አነቃቂውን ዕፅ ራሷን ወግታ ለፍልሚያ ተዘጋጀ። ኃይሏ እጥፍ ድርብ በሆነ የሎንግ ምቶች የተሻለ ብትቋቋምም ተጨማሪ አነቃቂ መርፌዎችን በአንድ ላይ ሲወጋት ግን ኃይሏ ተሟጦ መሬት ላይ ተዘረረች። በዚህ ቅጽበት የሎንግ አእምሮ ወደ ኋላ ተመልሶ የልጁን የአንሲንን ትዝታ ማውጠንጠን ጀመረ። ከስራ ሲመለስ የምታዘጋጀውን ጣፋጭ ምግብ ይናፍቀዋል። እንዲሁም ወደ ውጭ ሀገር ለስራ ሲጓዝ እንዴት አቅፎ አምርራ ታለቅስ እንደነበር በአይነ ህሊናው ተሳለበት። በዚህ ሰዓት ማዳም ሊሊ በእጹ ኃይል አእምሮ አንስታ ትለፈልፍ ጀመር። በመጨረሻም ትልቁ ሚስጥር አውጥታ ልጇ አንሲን የደም ሰረገላ ወደ ተባለው ስውር ስፍራ ትወስዳለች በማለት አድራሻዋን ጠቆመች። ሎንግ ይህን ወሳኝ መረጃ እንደሰማ ጊዜ ሳያጠፋ ወደ ስፍራው ገሰገሰ። ይህ በእንዲህ እንዳለ ኩንባይ በግዙፍ መኖሪያ ቤት ውስጥ በገንዘቡ እየተጫወተ ይገኛል። የገንዘብ ፍቅሩ አናቱ ላይ ወጥቶ አይምሮውን ሊስት ምንም አልቀረም። በዚህ ሰዓት ምንም የማታውቀው የቤቱ ሰራተኛ በስህተት መጠጡን እንደ ነፍሱ የሚወደው ገንዘብ ክምር ላይ አፈሰሰች። ይህ ድርጊቷ ምን እንደሚያመጣባት ስለምታውቅ በቆመችበት በፍርሃት መንቀጥቀጥ ጀመረች። ደጋግማም ይቅርታ ጠየቀች። እሱም ምንም የተናደደ አይመስልም። መሄድ እንደምትችል ነግሯት ፊቷን እንዳዞረች ግን ገደላት። ብዙም ሳይቆይ ሌሎች አገልጋዮች በታላቅ ድንጋጤ ተውጠው መረጃ ሊያደርሱ ተከሰቱ። አንዱ ማንነቱ ያልታወቀ ግለሰብ የንግድ ተቋሞቻቸውን እያፈራረሰባቸው እንደሆነና አንሲን የተባለች ልጅ ፎቶግራፍ እያሳየ አባሎቻቸውን እየጨፈጨፈ እንደሆነ አረዱት። ኩንማይም በሁኔታው ክፉኛ ተቆጥቶ ጥበቃውን በይበልጥ እንዲያጠናክሩና ተጨማሪ ወታደሮችን በስፍራው እንዲያሰማሩ ትዕዛዝ ሰጠ። በሌላ በኩል ሎንግ ቀደም ሲል ወደ ተባለው ቀጠና ዘልቆ በመግባት በስፍራው የነበሩትን የደህንነት ካሜሮች በሙሉ አንድ በአንድ በማጥፋት መንገዱን ማደላደል ጀመረ። ቦታው ከጥቅም ውጭ በሆኑ ባቡሮች የተሞላ ሲሆን ለሕገ ወጥ የሰው ንግድ ተብሎ የተዘጋጀ መጋዘን ነበር። በሰዓቱ አንድሪው በስልክ የንግድ ልውውጥ እያደረገ ሲሆን በዙሪያ ያሉ ምስኪን ድሆች ለጥቂት ሳንቲም ሲሉ ደማቸውን እንዲለግሱ ያደርጋል። ድህነት እንደ ገቢ ምንጭ የሚጠቀመው ይህ ድርጅት አንድሪው የሚመራና የደም ሰረገላ በመባል የሚታወቅ ስውር ድርጅት ነው። የሰው ልጆችን እንደ ከብት ነው የሚቆጥረው። አንድሪው በስፍራው የተገኙትን ተስፋ የቆረጡ ሰዎች እየዞረ እንደ ደማቸው አይነት ክፍያ ይፈጸምላቸዋል፣ በአስካለም ኩላሊታችሁን ብትሸጡ የተሻለ ገንዘብ ታገኛላችሁ በማለት የሞት ግብዣውን እያቀረበላቸው ነው። በዚያን ዕለት የሰበሰቡትን የደም መጠን ሲመዝንም በውጤቱ እጅግ ተደስቶ ነበር። ይሁን እንጂ ኢላማው ቢሳካም አንዳንዶች ደማቸው ከአቅማቸው በላይ በመስጠታቸው ሕይወታቸው አልፎ ነበር። በዚህ መሃል አንድ በበሽታ የተጠቃ ሰው ደሙን ሊሸጥ ሲሞክር ተገኝቶ አንድሪው በጣም ተናደደ። ይህንን ሰው ወደ ሌላ ክፍል እንዲወስዱትና ልብሱን እንዲያወልቅ ካዘዙት በኋላ ሰውየው ምህረት እንዲደረግለት ቢለምንም አንድሪው ግን ያለምንም ርኅራኄ አስወገደው። በዚያው ቅጽበት የዋናው መስሪያ ቤት ስልክ ጮኸ። ደዋዩ ዋና መሪያቸው ኩንማይ ሲሆን አንድ አደገኛ ሰው ወደ እሱ እየመጣ መሆኑንና ጥንቃቄ እንዲያደርግ አስጠነቀቀው። አንድሪው ግን በከፍተኛ የራስ መተማመን ሰውየውን በቀላሉ እንደሚያጠፋው በመግለጽ ነበር የፎከረው። ነገር ግን ሎንግ ቀድሞውኑ ቦታው ላይ ደርሷል። መብራቶቹ በጠቅላላ ጠፉ። ዳግም ሲበሩ ሎንግ በአንድሪው ወታደሮች ተከቦ ተገኘ። ለጥቂት ጊዜ ሊጫወትበት በመፈለግ ሎንግ ካሸነፈ ልጅቷ ያለችበትን ቦታ እንደሚነግረው ቃል ገባለት። ጠባቂዎቹን በከፍተኛ ቁጣ ለማጥቃት ተወረወሩ። እሱ ግን እንዲህ በቀላሉ የሚረታ አልነበረም። በመጨረሻም ጠባቂዎቹን ሁሉ ካስወገደ በኋላ አንድሪው ልጁን አንሲንን እንደሚያውቃት ገለጸለት። ቀደም ሲል ደሟን እንደቀዳው በማስረዳት ነገር ግን ቀጭም ደም እንዳላት ነገረው። ልጅቷ በጣም የከሳች ስለነበረች ብዙ ደም አልወጣትም በማለት አሾፈበት። ይህ ትልቅ ስህተት ነበር። ሎንግ በደም ፍላት ተወረወረበት።
አንድሪው መጀመሪያ ላይ የቻለውን ያክል ሊያጠቃው ቢሞክርም በመጨረሻ ግን በሎንግ ብርቱ ምቶች ክፉኛ ቆስሎ ወደ ሌላ ክፍል ለመሸሽ ተገደደ። ቁስሉን ጠቅልሎም ዳግም ለፍልሚያ ተነሳ። ሎንግ ግን ለሰከንድ ፋታ ሳይሰጠው ከባድ ጉዳት አደረሰ። አንድሪው ሞትን በአይኑ ሲመለከት ድምፁን ዝቅ አድርጎ ምህረትን ተማጸነ። ልጇ ያለችው የሰውነት ክፍሎች የሚሸጡበት ሆስፒታል ውስጥ ነው በማለት ትክክለኛውን ቦታ አመለከተው። ሎንግ ይህንን መረጃ እንዳወቀ ነጋዴውን በአንድ ምት አስወግዶት ጊዜ ሳያባክን ወደ ሆስፒታል ነጎደ። ይህ በእንዲህ እንዳለ የኩንማይ አገልጋዮች ሎንግ ያደረሰውን ጥቃት አንድ በአንድ አስረዱት። ሰውየው ተራ ግለሰብ ሳይሆን የቻይና ልዩ የጦር ኃይል አባል እንደነበረም ገለጹለት። ኩንማይ ግን በንቀት መንፈስ ተሞልቶ ምንም ቢሆን ሰው ነው ይደማል፣ ይሸነፋል በማለት ለጦርነት ራሱን ማዘጋጀት ጀመረ። በሙስና በተዘፈቀው ዓለም ውስጥ በገንዘብ ከገዛቸው የማይማር ወታደሮች ጋር በጀነራል ሶንግ በኩል ጥብቅ የስልክ ግንኙነት ፈጠረ። ጀነራል ሶንግ ግን በሁኔታው ክፉኛ ተደናግጦ ነበር። የሎንግን ማንነትና አስፈሪ የኋላ ታሪክ እረፍት ስለነሳው ኩንማይ እጅግ ከፍተኛ ጥንቃቄ እንዲያደርግ አጥብቆ አሳሰቡ። የሎንግ የትግል ጓደኞች ድንበር ጥሰው ወደ ሜይማር ሊዘልቁ ይችላሉ የሚል ከባድ ስጋት በጀነራሉ ድምፅ ውስጥ ያስተጋባ ነበር። በዚህ ጭንቀት በተሞላበት ቅጽበት ሎንግ በድብቅ የሰውነት ክፍሎችን በሕገ ወጥ መንገድ ወደሚዘርፉት ሆስፒታል ሰርጎ ገብቷል። በቦታው ላይ ዶክተር ዞ የተባለ ርኅራኄ የማያውቀው ግለሰብ የበላይ ኃላፊ ሆኖ ትዕዛዝ ያስተላልፋል። ይህ ዶክተር የሰዎችን የሰውነት ክፍል በሕይወት እያሉ በቀጥታ ስርጭት ለቪዲ እንዳለ የኩንማይ አገልጋዮች ሎንግ ያደረሰውን ጥቃት አንድ በአንድ አስረዱት። ሰውየው ተራ ግለሰብ ሳይሆን የቻይና ልዩ የጦር ኃይል አባል እንደነበረም ገለጹለት። ኩንማይ ግን በንቀት መንፈስ ተሞልቶ ምንም ቢሆን ሰው ነው ይደማል፣ ይሸነፋል በማለት ለጦርነት ራሱን ማዘጋጀት ጀመረ። በሙስና በተዘፈቀው ዓለም ውስጥ በገንዘብ ከገዛቸው የማይማር ወታደሮች ጋር በጀነራል ሶንግ በኩል ጥብቅ የስልክ ግንኙነት ፈጠረ። ጀነራል ሶንግ ግን በሁኔታው ክፉኛ ተደናግጦ ነበር። የሎንግን ማንነትና አስፈሪ የኋላ ታሪክ እረፍት ስለነሳው ኩንማይ እጅግ ከፍተኛ ጥንቃቄ እንዲያደርግ አጥብቆ አሳሰቡ። የሎንግ የትግል ጓደኞች ድንበር ጥሰው ወደ ሜይማር ሊዘልቁ ይችላሉ የሚል ከባድ ስጋት በጀነራሉ ድምፅ ውስጥ ያስተጋባ ነበር። በዚህ ጭንቀት በተሞላበት ቅጽበት ሎንግ በድብቅ የሰውነት ክፍሎችን በሕገ ወጥ መንገድ ወደሚዘርፉት ሆስፒታል ሰርጎ ገብቷል። በቦታው ላይ ዶክተር ዞ የተባለ ርኅራኄ የማያውቀው ግለሰብ የበላይ ኃላፊ ሆኖ ትዕዛዝ ያስተላልፋል። ይህ ዶክተር የሰዎችን የሰውነት ክፍል በሕይወት እያሉ በቀጥታ ስርጭት ለቪአይፒ ደንበኞቹ በጨረታ ለመሸጥ ሙሉ ዝግጅቱን አጠናቋል። የሚሸጡትን የሰውነት ክፍሎች አንድ በአንድ እያብራራ ጨረታውን $200,000 ጀመረ። የተለያዩ የሰውነት ክፍሎችን ለመግዛት የሚያደርጉት ፉክክርም ቀጠለ። የቀጥታ ስርጭቱ እንዳበቃም ዘግናኙ የቀዶ ጥገና ሊጀመር መሆኑ ታወጀ። ብዙም ሳይቆይ ዶክተሩ እያሾፈ ተረጋጋ፣ በሰላም ታርፋለህ እያለ ልዩ በሆነ መሳሪያ ሕይወቱን በሰከንዶች ውስጥ ቀጠፉ። ከዛም ነርሶቹ የተመዘበሩትን የሰውነት ክፍሎች ወዴት መላክ እንዳለባቸው መመሪያ እየተቀበሉ ባሉበት ቅጽበት ያልተጠበቀ ክስተት ተፈጠረ። ሎንግ በድንገት እንዳውሎ ነፋስ በሩን ሰብሮ በቦታው ተከሰተ። በከፍተኛ ቁጣ እየጮኸ አንሲን የተባለችው ወጣት ሴት ነች ሲል አፈጠጠባቸው። ዶክተር ዞ ግን ምንም እንደማያውቅና በቦታው እጅግ በርካታ ታካሚዎች እንዳሉ በመግለጽ ለማስተባበል ሞከረ። እሱ ግን ይህንን ውሸት ሊቀበል ስላልቻለ ዶክተሩን በኃይለኛ ቡጢ መሬት ላይ ዘረሩ። የሎንግን ድብደባ መቋቋም ያቃተው ዶክተር እጅ በመስጠት ታካሚዎች ወዳሉበት ክፍል ሊመራው ተስማማ። በማቆያ እስር ቤት ውስጥ በርካታ ሕፃናትና ታዳጊዎች በከፍተኛ ፍርሃት ተውጠው ይንቀጠቀጡ ነበር። ሎንግ እያንዳንዳቸውን በጥንቃቄ ቢመረምርም የሚወዳት ልጁን ግን ሊያገኛት አልቻለም። ከልጆቹ መካከል አንዱ አንሲን የተባለችውን እህታችንን አውቃታለሁ በማለት ጣቱን ወደ ዶክተር ዞ ቀሰረ። ልጅቷን የወሰዳት እሱ መሆኑንም መሰከረ። ይህንን የሰማው ሎንግ በንዴት አብዶ ዶክተር ዞን እየጎተተ ሊያጠፋው ሲዘጋጅ እሱም በጭንቀት ይለምነው ጀመር። ልጅቷ ወደዚህ ስትደርስ ጤናዋ እጅግ አሳሳቢና ከባድ ደረጃ ላይ ነበር። ልናድናት አልቻልም በማለት የሕክምና ማስታወሻውን አቀረበለት። እሱም ተቀብሎ ማስታወሻውን ሲመለከት የልጁ ልብና ዋና የሰውነት ክፍል ገና ዛሬ ጠዋት ወደ ውጭ ሀገር መላኩን በማንበቡ አእምሮውን ሊስት ደረሰ። አዞረው። ይህ ፈጽሞ ሊሆን አይችልም በማለት እውነትን መካድ መረጠ። ዶክተሩን ማረጋገጫውን ለማሳየት ሎንግን ወደ አስክሬን ማቆያ ክፍል መራው። በቀዝቃዛው ክፍል ውስጥ በርካታ አስክሬኖች በፕላስቲክ ተሸፍነው ተደርድረዋል። ልቡ እንደ ከበሮ እየመታ እያንዳንዱን ፕላስቲክ እየገለጠ በጥንቃቄ መረምር ጀመር። በመጨረሻም አንዱን ፕላስቲክ ሲከፍት የሚወዳት ልጁ ተኝታ ተመለከተ። ሁኔታው እጅግ ዘግናኝ፣ አሳዛኝና ልብ የሚሰብር ነበር። ሎንግ ይህንን ሲያይ መሪር እንባውን መቆጣጠር ተሳነው። ጉልበቱ ከዳው። ምሬቱን በዶክተር ዞ ላይ እስኪበቃው ተወጣበት።
ይህች የኔ ልጅ ልትሆን አትችልም፣ አንሲን የት ነች እያለ እውነታውን በመካድ መጮውን ቀጠለ። በዚህ መሃል አንዲት ነርስ ላፕቶፕ ይዛ ቀረበች። በላፕቶፑ ላይ አንሲን በማይማር ያደረገችውን የምርመራ ቪዲዮ ይገኝበታል። ጋዜጠኛ ሆና እየሰራች በነበረበት ሰዓት የኩማይን ሕገወጥ የወንጀል ድርጊቶች በድፍረት አጋልጣ ነበር። ከዚህም ባለፈ በኩማይ ስትሰቃይና ስትደበደብ የሚያሳይ አሳዛኝ ቪዲዮ በላፕቶፑ ላይ ተመለከተ። የሎንግ ልብ ሐዘን ተሰበረ። ብዙም ሳይቆይ ታዲያ ከኩማይ መልእክት ደረሰው። ወደ ቤቱ እንዲመጣ ነበር የጋበዘው። ልክ እንደ ልጅ በክብር እቀበላለሁ በማለት በአሽሙር ተሳለቀ። መልእክቱን ለሎንግ ካስተላለፈ በኋላ ለወታደሮቹ ጥብቅ ትዕዛዝ አስተላለፈ። እነሱ ግን እኛ የተቀጠርነው ቦታውን ለመጠበቅ እንጂ ሌላ ግዳጅ የለብንም በማለት መጀመሪያ ላይ አሻፈረኝ ብለው ነበር። መልሳቸው ኩማይን በጣም ነበር ያስቆጣው። ምንም አይነት ሰበብ ሊቀበል ስላልፈለገ አገልጋዮቹን 3 ሻንጣ ሙሉ ጥሬ ገንዘብ እንዲያቀርቡ አዘዘ። ከዛም ይህንን ሰው እንድገለው ከረዳችሁኝ ይህን ሁሉ ገንዘብ እኩል አካፍላቸዋለሁ በማለት አጓጓቸው። ወታደሮቹን በገንዘብ ተታለው ግዳጁን ለመፈጸም ተስማሙ። በተመሳሳይ ሰዓት ሎንግ የልጁን አስክሬን በትካዜና በጥልቅ ሐዘን እየተመለከተ ነበር። ሞቷን መቀበል አልቻለም። ያን ያህል የተመኘችው የጓጓችለትና በኩራት የጀመረችው ሥራ በመጨረሻ ለሞቷ ሰበብ ይሆናል ብሎ በጭራሽ አስቦ አያውቅም። አሁን ግን ለሁሉም ረፍዷል። ውስጡ የቀረው በቀል ብቻ ነበር። በሚንቀለቀል ቁጣ ተሞልቶ በላይካ ከተማ በሚገኝ አንድ ሰፊ የገበያ ማዕከል ውስጥ የመጨረሻውን ፍልሚያ ለማድረግ ወሰነ። ብዙም ሳይቆይ በገንዘብ የተገዙት የብሔራዊ ጦር ወታደሮች እሱን ለማደን ተዘጋጅተው ደረሱ። ሎንግን ባዩት ቅጽበት ከተሽከርካሪያቸው እየዘለሉ በመውረድ ከበባውን አጠናከሩ። የጥይት ሩምታው ከየአቅጣጫው እንደ ዝናብ መዝነብ ሲጀምር ነዋሪው በድንጋጤ ተተራመሰ። ሎንግ ግን ወደኋላ አላለም። ማጥቃት የተሻለ መከላከያ መሆኑን ስለሚያውቅ ያልጠበቁትን ያጸፋ ምላሽ መስጠት ቀጠለ። የሎንግን አደገኝነት የምንረዳው እዚህ ጋር ነው። እነዚህን የሰለጠኑ ወታደሮች ከየጥጉ ብቅ እያለ መቀነስ ጀመረ። የጋዝ ሲሊንደሮችን እየወረወረ ግማሹን አጠፋ። መሬት ላይ ሲጠብቁት ግድግዳ ላይ፣ አየር ላይ ሲጠብቁት ከየስርቻው ብቅ እያለ ተጫወተባቸው። በአካባቢው ያገኘውን ማንኛውንም ቁሳቁስ እንደ ጦር መሳሪያ በመጠቀም እጅግ አስደናቂ የሆነ የውጊያ ስልት አሳየ። የሽምቅ ውጊያ ለሱ ልክ እንደ ዕለት ተዕለት ጉርሱ የተካነበት ስለነበር ከፍተኛ ውድመት አድርሶባቸው የወታደሮቹን ተሽከርካሪ ተቆጣጠረ። ከዛም ፊት ለፊቱ የተገተረውን ማንኛውንም መሰናክልና ጠላት እየጠረገ ማለፍ ጀመረ። በዚህም ወታደሮቹ ያሰቡት የጥፋት ተልዕኮ ሙሉ በሙሉ ከሸፈ። በሌላ በኩል ከዘመቱት ወታደሮች ምንም አይነት ሪፖርት ባለመስማቱ ኩርማይ በከባድ ጭንቀትና ስጋት መታመስ ጀምሯል። የከፋው ነገር ቢመጣ ብሎ በመስጋት አገልጋዮቹ ለየትኛውም አይነት አስከፊ ሁኔታ ዝግጁ እንዲሆኑ ጥብቅ ትዕዛዝ ሰጠ። በዚህ ጊዜ በገበያ ውስጥ በሕይወት የተረፈ አንድም ሰው አልነበረም። ሎንግ ከተገደሉት ወታደሮች አንዱን ሬዲዮ በማንሳት የበፊት የትግል ጓደኞቹን አገኘ። ኩርማይ አምልጦ እንዳይወጣ የላይካን ግዛት በሙሉ ቆልፈው እንዲዘጉትም አዘዘ። ይህ በእንዲህ እንዳለ የሚገባበት የጠፋው ኩርማይ ለማምለጥ ተዘጋጅቶ ገንዘቡን መሰብሰብ ጀምሯል። ወዲያውም ከጀነራል ሶንግ ያልተጠበቀ ስልክ ተደወለለት። መኖሪያው በልዩ የቻይና የጦር ኃይሎች ሙሉ በሙሉ ታጥሯል። ከላይካ ግዛት መውጣት አትችልም፣ ሁኔታው እጅግ አደገኛ ነው በማለት ከዚህ በላይ ሊረዳው እንደማይችል ገለጸለት። ኩርማይ አሁን ከልቡ ደነገጠ። አገልጋዮቹ የሚሸሽበትን መኪና ማዘጋጀታቸውን ቢያሳውቁትም መውጫ ቀዳዳ እንደሌለው የተረዳው ኩርማይ ፍርሃቱን ዋጥ አደረገ። ሎንግን እዚያው ቆይቶ ሊጋፈጠውም ቆረጠ። ውጭ ላይ አገልጋዮቹ በሙሉ እስከ ጥርሳቸው ታጥቀው በተጠንቀቅ ቆመዋል። በድንገት የቤቱ መብራት በሙሉ ተቋረጠ። ወዲያውም አስለቃሽ ጢስና ፈንጂዎች ወደ ውስጥ መወርወር ጀመሩ። በዚህ አስፈሪ ድባብ ታዲያ ሎንግ በሩን ሰብሮ ገባ። የጥፋትና የበቀል አምላክ አሁን በቤቱ መሃል ተገትሮ ኩርማይ በከፍተኛ ድንጋጤ ውስጥ ሆኖ በጭፍን ተኩስ ከፈተ። ሆኖም በድንገት የሎንግ ጥይት በማለቁ ምክንያት ውጊያው ለጥቂት ሰከንዶች ጸጥ አለ። ይህንን አጋጣሚ ያየው ኩርማይ ታዲያ ሎንግን በተለያዩ ዘለፋዎች እየሰደበና እያሾፈበት ማሳደድ ጀመረ። በዚህ ክልል ውስጥ ያለኝን ኃያልነት አታውቅም፣ የገነባሁትን የንግድ ኢምፓየር አፈራርሰኸዋል፣ አሁን ግን ዋጋህን ትከፍላለህ እያለ በከፍተኛ ትዕቢት ይፎክር ጀመር። ኩርማይ በንቀት ተሞልቶ አፉን ሲከፍት ሎንግም ልክ እንደ ቆሰለ ነብር ተወረወረ።
ኩንማይ በንቀት የሚታይ ባለጋራ አልነበረም። በውጊያ ጥበብ እጅግ የተካነና ብርቱ መሆኑን በተግባር አሳየ። አንዳቸው ሌላኛውን ለማጥፋት የሞት ሽረት ትግል ውስጥ ገቡ። በየመሃሉም ሎንግን በስነ ልቦና ለመስበር ሲል አንሲንን ሲያሰቃያት የሚያሳይ ቪዲዮ ከፈተበት። የሎንግ ትኩረት ተበታተነ፣ ልቡ በሐዘን ተሸበረ። ኩንማይ በዚህ ብቻ አላበቃም። የአንሲንን የአንገት ሐብል አውጥቶ አሳየ። ይህ ሐብል ሎንግ ለሚወዳት ልጁ የሰጣት እጅግ ውድና ትርጉም ያለው ስጦታ ነበር። ይህንን ሲመለከት ታዲያ የሎንግ ቁጣ ገደቡን አልፎ ፈነዳ። ይህንን እብድ አሁኑኑ ካልገደለው ሰላም እንደማያገኝ አወቀ። በመጨረሻም የሎንግን የቁጣ በትር መቋቋም አቅቶት መሬት ላይ ተዘረረ። ዳግመኛ መቆም እስከማይችል ድረስም ደቀቀ። ሆኖም ግን ኩንማይ በመጨረሻው ትንፋሹ እንኳን አንሲንን እንዴት ሲያሰቃያት እንደነበረና መጫወቻው እንደነበረች እየነገረ ማሾፉን ቀጠለ። እሱም መላሱን መቋቋም ሲያቅተው በሙሉ ኃይሉ የሰነዘረው የመጨረሻ ቡጢ የኩንማይን ሕይወት ለአንዴና ለመጨረሻ ጊዜ ቋጨ። በተመሳሳይ ሰዓት የኩንማይ ተላላኪዎች የወንጀል ማስረጃቸውን ለማጥፋት የታሰሩትን ሁሉ ወደ አንድ ጥልቅ ጉድጓድ ውስጥ በመክተት ሊረሽኗቸው ተዘጋጁ። ነገር ግን ልክ በዚያው ሰዓት የቻይና ልዩ የጦር ኃይል አባላት በቦታው ደረሱ። ወንጀለኞቹን በቁጥጥር ስር በመዋልም ታጋቾቹን ከሞት አፋፍ ታደጓቸው። ውጪ ላይ ሲጠብቁ የነበሩት የልዩ ኃይል ሰራዊት በተጠንቀቅ ቆመው የካምፑ ትልቅ በር ተከፈተ። ሎንግ እና ነፃ ያወጣቸው በርካታ እስረኞች ከበሩ በድል አድራጊነት ሲወጡ የሎንግ የትግል አጋሮችም በታላቅ ክብርና ጭብጨባ ተቀበሉት። ሎንግ ምንም እንኳን በድል ቢወጣም፣ ምንም እንኳን የልጁን ገዳዮች ቢበቀል፣ ነፍሷን መመለስ ባለመቻሉ ይህ ለሱ የደስታ ቀን አይደለም። ነገር ግን የልጁ ውድ ትዝታዎች በልቡ ውስጥ ለዘላለም ሕያው ሆነው ይኖራሉ።